አወይ ገረዘኝ በቃ ልጅ ከዚህ ሰላም የኢትዮ ተመልካቾቻችን እንዴት ናችሁ? እኛ ነው ፈጣሪ ይመስገን። ሰሞኑን ጠፍተናል። ያው ትንሽ ደባሪ ነገር ተፈጥሮ ነበረ። እኔና ሁሌ ተጣሰራት እኔና ፍሬ ይታያል። ከፍሬ ጋር ተገናኝተን አናውቅም። ዛሬ ደግሞ ያው ብትር ይሸወልስ ነው የፍሬን ፍቅረኛ አላርፈዋል። የመጀመሪያ ላይ እንዲህ ብሎኝ ነበር ለማሳመን በጣም ነው የሞከርኩትና ሲደውሎ ይጠራታል ፍራሽ ታደርገማለህ ማለት ነው። ሄሎ ወይ ፍሬ እንዴት ነሽ? አለሁ ደህና ነሽ? እና እየጠበኩሽ ነው አትመጭም? እኮ እየጠበኩሽ ነው። ወደ ልንገናኝ በኩል ቶሎ በይ በቃ እንዳታረፍ ቶሎ በይ። እሺ እየመጣች ነው እንግዲህ የቅስማን አብረን እናያለን። ዛሬም ደባሪ ነገር ነው የሚፈጠረው ትባያለሽ። አስታርቃቸዋለሁ ሲታተሱ ለያስታርታ አይቀርም። አዎ የምር በጣም ሀርድ ናት። እኔ እንደዚህ አልጠበቅኳትም። ባለፈው ራሱ በጣም እኔን ብቻ አላውቅም። እሺ እየመጣች ነው እንግዲህ ወኔ ግን በጣም እየሰራ ነው። በእርግጥ ጥሩ ነገር አይፈጠርም። ከዚህ ጋር ደግሞ ምን ትሰራለች? ደህና ነሽ? እንዴት ነሽ? በጣም አቆምሽ። እሷ ታዲያ እዚህ ጋር ምን ትሰራለች? ፍሬ ዛሬ አንቺን የፈለኩበት ምክንያት ነው። አናማች በጣም የሚገርም ለምሪ ነው። ያስቀም ተረጋግተሽ አዳምጪ። ተረጋግተሽ ፍሬ እኮ ነኝ። ወንዴ ተረጋግተሽ አዳምጪ። ፍራንክ ምናምን እንዳይሆን ብቻ የምን ፍራንክ ነው? ህይወት ነው። ፍራንክ የሚባል ነገር አዎ ህይወት ምን ተባለ? ዳዊት እሷን አውቃለሁ። ባለፈው የደበደበች ልጅ ናት። ታዲያ እኔ ምን ያውቃል? ቆይ ተረጋጉ፣ ተረጋጊ። ይኸውልሽ ዋናው ነገር ግን ማለት ነው አንቺ በጣም ዳዊት ዛሬ እንደውም አንቺ በጣም የታፈለገበት በቃ እየነገርኩሽ ቆይ ተረጋጊ። አንቺ ምን ሆነሽ ነው? ተረጋጊ፣ ተረጋጊ። ወልጂ ያው ጭራሽ አዎ ለእሷ ነው። ዳዊት ምን ሆነሽ ነው? ለኔ ሰጠኸኝን አበባ ለእሷ ይኸውልሽ እኔ በጣም መወዳት ልጅ ናት አልኩሽ አይደለ? ኧረ ፍሬ በቃ እስካሁን ለነበረን ቆይታ በጣም አድርጌ አመሰግናለሁ። በቃ ከዚህ ወዲህ ግን ፕሊስ በእናትሽ በህይወቴ ምናምን እየገባሽ ህይወቴን አትበጣልሽ። ትባችሽ ዳዊት ምን መናደድ እንደሆነ ነገር ያለ ይኸውልሽ ፍሬ አሁን ተረጋግተሽ ወደ ቤትሽ ሂጂ። እሺ አዎ እኛን ተይኝ። ከዚህ ወዲህ በህይወቴ ምንም ነገር ጣልቃ እንዳትገቢ ልትገኝ አልፈልግም። ዳዊት እኔ እኮ ካላንተ ማንንም አላውቅም። ይዛን ግን ታውቃለህ። በቃ እሱ ድሮ ነበረ። አንቺ በእናትሽን እስኪ ሂጂ እናውራበት። ፍሬ ዳዊት እኔ እኮ አንቺ ልጅ በእናትሽ ሂጂ በቃ አልፈልግሽም። ሂጂ በቃ የእኔ ማገባይ ታዲያ ነው ስታስጠላ በእግዚአብሔር ፍሬ ያምሻል። ፍሬ ከህይወታችን ውጭልኝ ከማይወት ከእኔና በሳይወት ዳዊት ምን ሆነሽ ነው? ምን ሆነሽ ነው አንቺ ራስሽ? ከህይወቴ ውጭልኝ እያልኩሽ እኮ ነው። አይገባሽም እንዴ አንቺ? ነገርኩሽ። አይሆንልሽ ከዚህ በላይ ፍቅር የለም። እንግዲህ ለምን ላሳይሽ? ፍሬ ነገረሽ እኮ ለምን እንደማትሄጂ አልፈልግም ማለት ነው። ዳዊት ታውቃለህ ስለኔ ሁሉንም ነገር አላውቅም። ምንም ነገር አላውቅም። በቃ ምንም ነገር አላውቅም። በቃ አልፈልግም። እኔም ባውቅ አልፈልግም። በደቂቃ ምንድን ነው ያስነካሽው? በቃ እኔ አጨቅጭኝ ከራሷ እንደዚህ ሰምተሻል አይደል? ያሰሚም እንደ ካንቺ ጆሮ የለሽም እንዴ? ጆሮ የተፈጠረው እኮ እንድሳይቀር ነው አይደል? እንደዛ አላውቅም። ዳዊት በእናትህ አትልው። ይጥማሽ በቃ እኔ አልፈልግሽም ማለት ነው። በቃ እንዴ አንቺ ከዚህ ግቢ ይሻላል። ግን ሻታናችሁ እሺ እኔ እኮ መሄጃ የለኝም። እኔ አላውቅልሽም። በቃ ፏ እንዴ ምን ማለት ነው? አዎ ይገርልኝ። በቃ ሂጂ ከዚህ ምን እንደምትጮህ ምን አይደል? ሻት እኔ መጣ አዎ መጣው እኔ መጣ እጄን አንስተህ ፍሬ በቃ አሁን ነገር ድጋሜ እንዳልመታሽ ለዚህ እሺ በእናትሽ አንቺ ከለኝ አይገባሽም እንዴ? አንቺ ያምሻል
ፍቅረኛዬ ናት ብዬሻለሁ እኮ ታራፊ ብለና እኔም በጥፍ ልቀቀኝ በእናትህ ተራ ተራ ታምነሽ ጀመር ማነች ሀና ትባላለች ፍቅረኛዬ ሰደብከኝ መታኝ እሺ እሺ ምንም ማለት አይደለም ዳዊት ምንም ማለት አይደለም እሺ ጭራሽ አወካ በቃ የትም መሄጃ እንደሌለኝ አወቅ በቃ ሻው ምን እንታለ ምን ይፈጠር በቃ ይጃል ከዚህ ሪዮ አንድ ጫፏን ነጋታለሁ ብለሽ በቃ መታኝ አይደል ግደለኝ በቃ ግደለኝ እኔ መሄጃ እኔ በቃ ግደለኝ አንቺ አምጃል ተነሽ እንጂ አቡ እኔ በቃ አልፈልግም ዳዊት በእናትሽ ዞር በይል እንዴ አንተ ከለጂ መኖር አልችልም እኔ ማገባኝ በቃ እኔ ካንቺ ጋር መሆን በእናትሽ ስሚና አትጥሪ ከለታችን ውጪ በቃ ከማላችሁ ውጪ አልሽ አይደል ውጪ በቃ አማልክሽ ሁለሽ ወደኛ ቤት ይገባሽ እኔ በእናትሽ ስለኛ ታሪክ አለ የምታውቂው ታሪክ ምን ታሪክ ነው በእናትሽ ውጪልኝ በቃ እኔ እሱን ትቼ መኖር አልችልም ይኸውልሽ ፍሬ ምንም አታስረዳኝ ነግሬሻለሁ በቃ አታስረዳኝ አሁን ዳዊት ትሄጃለሽ አትሄጂም ከዚያ ትሄጃለሽ አትሄጂም ወይ ግደለኝ እንጂ ዳዊት እኔ አንቺን ጋር እዚህ ጋር እጄ ለመንግስት ነስ እንዴ ሀናን ለማንትቼ ነው ሀናን ለማንትቼ አዎ ለማንትቼ በቃ በፈጠረሽ ሂጂ መንገድ ላይ ያለ አንቺ ሰው ብቻ እናት እሺ ከፈለግሽም ሌላ ቀን እናወራለን በቃ ይደል አታገኘኝም ዳዊት አላገኘሽ እሱን ነው የምፈልገው እኔ ለአንቺ ሊቆጨኝ መቼም አይቆጨኝም መቼም አይቆጨኝም እሺ ዳዊት ችግር የለውም ይሄዳለሁ ሂጂ ታዲያ ቆመሻል እኮ ሂጂ በቃ ምንድን ነው የምትጠብቂው ፍሬ ወጥቼላችኋለሁ በቃ አንድ ላይ በእናትሽ ልቀቂኝ አትያዥኝ ዳዊት መሄጃ እንደሌለኝ እያወቅህ ነው አንዴ የምታደርገው ዳዊት